ኧረ ተውኝ። መስፈርትሽ በይ ተናገሪ። እኔ ድንግል ነው የምፈልግ። ኧረ ተውኝ። ድንግል ነሽ አንቺ? እኔ አይደለም ግን ሰውየው ድንግል እንደሆነ የምፈልግ። አንቺ ድንግል ካልሆንሽ እንዴት ድንግል ነው የምፈልግ? ኧረ ተውኝ። አይ ድንግል ነው መሰል ብዬ ነው እንጂ። ለምን እነሱ ናቸው ልባ። ኧረ ተውኝ። የሞከረሽ ይሻልሻል እንጂ ነው ድንግል ነው የሚሻል። አሞራው ካልክ አንተ ችግር የለውም። ኧረ ድንግል ምን ይሆንሻል? የሞከረን የሚሻለው ኤክስፒሪየንስ ያለው እንጂ የሆነ ስራ ቦታ ላይ አሁን ለመቀጠር ስትሄጂ እኮ ኤክስፒሪየንስ ከሌለሽ የስራ ልምድ ከሌለሽ የሚቀጥርሽ ሰው የለም አይደል? አንቺም ኤክስፒሪየንስ ያለው እነሱ ድንግሎቹ እዛው ትናንሾች ያሉ ላይ ይማማሩ፣ ለአንቺ ደግሞ ኤክስፒሪየንስ ያለው እንግዲህ አንተ ካልክ እሺ። ስንት ዓመትሽ ነው? 25 ዩኬ ላይ ስንት አደረግሽ? ዩኬ ብዙም አልቆየሁም፣ 1 አመት ምናምን። ምን አለሽ? ምንም የለኝም፣ ገና ነኝ። 27 ምንድን ነው የምትጽፉት? አይስ በስተት ነው። እድሜ መቀነስን ጀመርሽ? በመስፈርትሽ ምን አይነት መሆን አለበት? የት ሀገር የሚኖር መሆን አለበት? ምን ያለው እድሜው ሁሉ መስፈርቱን ተናገሪና ከዛ እኔ ያለው ሲል እናስገባዋለን ጎትተን። እድሜ 28 እስከ 30 ችግር የለውም። 28 እስከ 30 እሺ። ከዛ በቃ ጸባይ ብቻ ይኑሮ፣ ከዝንጀሮ ከተሻለ ችግር የለውም። እሺ የትም ሀገር ይኑር ችግር የለውም። ትወስጂዋለሽ ማለት ነው? ወረቀትሽን አግኝተሽ ነው መጀመሪያ? እሺ። ወይኔ ድንግል ነኝ አላለፈኝ ልጅ አለ። በቃ አምላክ ድንግል ነኝ። አዩ በለጠ ፈሮ አላረከኝም። ሰይጣን ይብለጥህና አላስገባህም። ድንግል ነኝ አላስገባህም። አንተ ፎሎ አላደረክም። እዚህ ቤት ፎሎ ያላደረገ ሰው አይገባም። ይሄን ማወቅ አለባችሁ። አረዶም ሃይማኖትሽ ምንድን ነው? ኦርቶዶክስ። ኦርቶዶክስ ተዋህዶ። እኔ ይቅርታ አድርግልኝ፣ ሌላ እምነት አልፈልግም በጭራሽ። ኦርቶዶክስ ተዋህዶ። አዎ